ዛሬ ላይ ለእናንተ ይዤላችሁ የመጣሁት ብዙ ጊዜ ምንም ስራ ሳልሰራ ሰውነቴ ይደካክመኛል፣ አቅም ያንሰኛል። እንዲሁም ደግሞ መጸዳጃ ቤት በ3 ቀን አንዴ በ4 ቀን አንዴ ነው የሚሄደው። የምግብ ፍላጎት በጣም ዝቅተኛ ነው። ጨጓራዬን ያቃጥለኛል፣ ቃር አለብኝ። እንዲሁም ደግሞ ብዙ ጊዜ ማህፀን ኢንፌክሽኖች ላይ ማሳከክ፣ መቆጥቆጥ እነዚህ ኬዞች አሉብኝ። ኪንታሮት አለብኝ። ከዛም አልፎ ተርፎ ከፍተኛ የሆነ ማይግሬን መርሳትና ራስ ምታት፣ መጨናነቅ፣ ዲፕሬሽን ውስጥ መግባት እንዲሁም የቫይታሚን ዲ እጥረት አለባችሁ የተባልን ሰዎች የቫይታሚን ሲ እንዲሁም ደግሞ ቫይታሚን ቢ1፣ ቫይታሚን ቢ2፣ ቢ3 እና ቢ6፣ ቢ9፣ ቢ12 ያለብን ሰዎች በቀላሉ እንዴት አድርገን ራሳችንን መጠበቅ እንችላለን? ለዚህ ነው እዚህ ጋር የምታያቸው ሰፕሊመንቶች ናቸው። እኚህ ሰፕሊመንቶች አጋዥ ምግቦች ነው። ከምግብ ያጣናቸውን ነገሮች ከ170 በላይ በውስጡ ንጥረ ነገሮች ይዘዋል። ናሳዎች ቤስት ፉድ ብለው የመሰከሩለት፣ የዓለም ጤና ድርጅት የመሰከሩለት፣ እንዲሁም ደግሞ ይህን አንዷን ካፕሱል በመውሰድ ጤናማ የሆነ አመጋገብና ጥሩ እንቅልፍ መተኛት እንችላለን። ለዛ ደግሞ ዋትስአፕ ላይ በደንብ ሙሉ መረጃው ልክላችኋለሁ። መልካም ቆይታ።